ሰላም ጤና ይስጥልን። ከኦሮሞ ፌዴራላዊ ኮንግረስ የደረሰንን መግለጫ እናሰማለን። ለፖለቲካዊ ችግር ፖለቲካዊ መፍትሄ ያሻል። ወቅታዊ ሁኔታን አስመልክቶ ከኦሮሞ ፌዴራላዊ ኮንግረስ ኦፌኮ የተሰጠ መግለጫ። ከጊዜ ወደ ጊዜ እየተባባሰና እየተወሳሰበ የመጣው የሀገራችን የፖለቲካ ሁኔታ ወደ ለየለት የእርስ በርስ ውጊያ መሸጋገሩ በጣም አሳዛኝ ክስተት ከመሆኑም ባሻገር የሀገራችንን የወደፊት የአብሮነት እጣ ፋንታን ጭምር እጅግ አሳሳቢ ደረጃ ላይ አድርሶታል። ድህነት፣ በሽታ፣ ስራ አጥነት፣ መሃይምነት ላጠቃት ሀገራችን ጦርነትና ግጭት በምንም አይነት መመዘኛ መፍትሄ አይሆንም። የህዝባችን ከፍተኛ መስዋዕትነት ከ2 ዓመታት በፊት የተጀመረው የለውጥ ሂደት በህዝቦች እኩልነትና እውነተኛ ዲሞክራሲ ወደ ተመሰረተ ሀገራዊ አንድነት እንዲሸጋገር ሁሉንም የፖለቲካ ኃይሎችን ያሳተፈ ውይይትና ድርድር አስፈላጊና ወሳኝ መሆኑን ፓርቲያችን ኦፌኮ በተደጋጋሚ ባወጣቸው መግለጫዎች ስጠይቅና ስወተውት መቆየቱ ይታወሳል። ይሁንና ይህ ውትወታችን ሰሚ ጆሮ አጥቶ የሀገራችን ፖለቲካ በመናናቅ እልህ በመጋባት በፉክክርና በእንኪያ ሰላምቲያ ውሉን ስቶ እጅግ በሚያሳዝንና በሚያሳፍር ሁኔታ የሰው ህይወትና ንብረት በመጥፋት ላይ ናቸው። ወደ ዲሞክራሲያዊ ስርዓት ለመሸጋገር የነበረው ህልምንም የሚያጨናግፍና የሀገራችንን አንድነት ስጋት ላይ የሚጥል ሁኔታ እየተፈጠረ ነው። ኦፌኮ የእርስ በርስ ውጊያ ከሚያስከትለው ውድመትና ውድቀት ሀገራችንን ለመታደግ የተሻለ አማራጭ አንዱ ሌላውን ለማንበርከክ ከመሞከር ይልቅ ወደ ውይይት መመለስ ይመረጣል። ላለፉት 50 ዓመታት የተደረጉ ጦርነቶች ሀገራችንና ህዝባችንን ውድ ዋጋ እንዳስከፈሉን ማስታወስ ያስፈልጋል። ስለሆነም በሰሜን በምዕራብና በደቡብ የሀገራችን ክፍሎች እየተካሄዱ ያሉ ውጊያዎችና ግጭቶች በአስቸኳይ ቆመው በውጊያና በግጭቶች ውስጥ እየተሳተፉ ያሉ ኃይሎች ከድርጊታቸው እንዲታቀቡ እንዲሁም በየእስር ቤቶቹ የሚገኙ የፖለቲካ እስረኞች ተፈተውና ሁሉም ባለድርሻ አካላት የሚሳተፉበት ሰላማዊ የፖለቲካ ምህዳር ተፈጥሮ በሰከነ መንፈስ ወደ ድርድር እንዲመለሱ ጥሪ እናቀርባለን። ከዚህ አላስፈላጊ የእርስ በርስ ውጊያ የጋራ ክሳራና የሀገር መፍረስ ካልሆነ በስተቀር አንዳች ጥቅም የማይገኝ መሆኑንም ሁሉም የህብረተሰብ ክፍሎች ተገንዝበው ሁሉም ተፋላሚ ኃይሎች ወደ ሰላማዊ መድረክ እንዲመለሱ ጫና እንድታደርጉ እየጠየቅን ግጭቶችን ከሚያባብሱ መልእክቶችና ድርጊቶች እንድትቆጠቡ ጥሪ እናቀርባለን። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ፍንፍኔ ጥቅምት 30 ቀን 2013 ዓ.ም